ቤተሰቦች ዛሬ የሆነ ጉድ ላሳያችሁ። ፎቅ ላይ ሆኜ ማኪያቶ እየጠጣው የሆነ ሌቦች ሰው ሲከታተሉ፣ በኢየሱስ ምን አይነት ነገር ነው ግን? አያችሁ አሁን ይሄ ሹራብ ለብሶ ያለው ይኸው ሰው እንዴት እንደተከታተለ ያለው እያችሁ አያችሁ። ሹራብ ለብሶ ያለው ሴቶቹን እየተከታተለ ነው። ይኸው ጥቁር ሸሚዝ ለብሶ ያለው የሱ ጓደኛ ነው። አብሮ ነው የሚዞሩ ማለት ነው። አያችሁ አው ሁለት ሴቶቹ ኋላ አልተመቸም። አያችሁ ይሄ ደግሞ የሱ ጓደኛ ነው። እየተመካከሩ ነው ምን ማድረግ እንዳለባችሁ ማለት ነው። በደንብ ተመልከቱ። አያችሁ እንደ ደና ሰው ሆኖ ተለያዩ። አንዱ ወደ ላይ አንዱ ወደ ታች ተለያዩ። በተለያየ መንገድ እየሄዱ ነው። በእንደዚህ እኮ ነው በቃ ሰው መስሎ ህዝብ መሃል ገብቶ በእንደዚህ ነው ሰው የሚሰርቁ ማለት ነው። ሰው አቅም አሁን እንደዚህ ይኸው ባለሹራቡ ልጁ ጋር እየሮጠ ነው። አያችሁ ጥቁር ለብሶ ያለው ደግሞ ፊት ለፊት ይኸው እሱ። ኦኬ ይሄም አልተመቸም መሰለኝ። ደግሞ በየሰዓቱ በየደቂቃ እኮ ነው የሚመካከሩ በየደቂቃ። ይሄ ቦስ ነው መሰለኝ ትልቁ ቦስ ይመስላል። በቃ የሱ ቦስ እዛ ቆሞ እየደወለች ያለችው ሴቷ ይሄው እንዴት እንደማዩ በጣም ጉድ ነው። ቆይ እዩ ቤተሰቦቼ፣ እዩ ምን አይነት ጉድ እንዳለ ማለት ነው። እዩ የሌቦቹ ጉድ ዛሬ ላሳያችሁ። ይሄው በቃ እንደ ደና ሰው እኮ ነው የሚቆሙ። ትንሿ እየሄዱ ነው እሷን እየተከታተሉ ነው። ስልክ እየደወለች ነው። የሆነ ወንድ ደግሞ መጣ መሃል አስገቡ። በቃ ሊቀሙ ነው። ይሄ ሊቀሙን። ኧረ በስመ አብ ይሮጣል ግን ሰውዬው ፈሩ። የሆነ ነገር ደግሞ ፈርቷል። እየተከታተሉ ነው። ሁለቱም ሴቱም ወንዱም እየተከታተሉ ነው። እሷ ነው እየተከታተሉ ወይም እሱ ነው? አልተመቸም። አሁንም ቆሙ። እየተጫጨቁ ነው። ይዘን እንሩጥ ያለ ነው መሰለኝ። ትልቁ ሄደች። ትንሿ ወደ ኋላ ተመለሰች። እሱ ቆሞ ቀረ። ምን እያስቡ ነው? ለመጀመሪያ ጊዜ ነው ባይዘው እንደዚህ እኔ አይኔ ሌባ ላይ እንትን የሆነው ለመጀመሪያ ጊዜ ነው። እውነት እኔ አላሰብኩም ነበር፣ ግን በቃ እንደ አጋጣሚ ሆኖ የነሱ ሁኔታ ሳይ ሌቦች መሰሉኝ። በቃ እኔ መጀመሪያ ሌቦች አልመሰሉኝም ነበር። በቃ ደና ሰው አያችሁ። ተቀመጡ። ምን እያስቤ ነው? እንደዚህ እኮ ነው በቃ ሰው ጋር ህዝብ መሃል ገብቶ የሰው ሁኔታ